በትግራይ ምን እየተካሄደ ነው? በጥሬ ማውጣት የሚቻለው ገንዘብ 2000 ብር ብቻ ሆኗል። አንዳንዶችም ሲስተም የለም በሚል ምክንያት ጥሬ ገንዘብ መስጠትን አቋርጠዋል እያሉም ይገኛሉ የመቀሌ ከተማ ነዋሪዎች። በትግራይ ክልል ጥቅምት 24 ቀን 2013 ዓ.ም ጀምሮ ከ3 ዓመታት እጅግ አስከፊና የጦርነት ጊዜያት በኋላ ጥቅምት 24 2015 ዓ.ም በፕሪቶሪያ የሰላም ስምምነት የመሬትና የሰማይ ተኩስ ቆሞ በክልሉ ተነጻጻሪ ሰላም ሰፍኗል። ስምምነቱም ከተፈረመ በኋላ ትግራይ ፍጹም መረጋጋትን መጎናጸፍ ቢያቅታትም ባለፉት 3-4 ቀናት ያለው ሁኔታ ግን ባስ ያለ መሆኑን ህዝቡም ዳግም የተሟላ ጦርነት ይቀሰቀስ ይሆን በሚል እንቅልፍም አጥቷል። ከጥር 18 ቀን 2018 ዓ.ም ጀምሮ በሰሜን ምዕራብ አካባቢ የግጭት ምልክቶች መታየታቸው ህዝቡን ከፍተኛ ጭንቀት ላይም ጥሏል። በትግራይ ያለውንም መጥፎ የጦርነት ስሜት ተከትሎ በተለይም ከመቀሌ ውጪ በሚገኙ ክልል ከተሞች ከባንኮች ጥሬ ገንዘብ መጥፋት ከጀመሩም ሰንበትበት ብለዋል። Today, many families have been told that there are no flights for a reason that is not clear to us, and people are suffering due to cancellations. In addition, the people of Tigray, including those in Mekelle, are suffering as they can't access their own savings properly because of the long queues and the limit of ETB 2000. I came here and queued because I heard there was no cash in the other branches. They gave me only ETB 2000. I was in the queue from 9 a.m. to 1 p.m. and I received only 2000 ETB and am going back home. የዕዳ ስላሴ ሽረና አካባቢያዊ ቴም ማሽኖችም ስራ ካቆሙ ሰንበትበት ብለዋል። ረጅም ወረፋን በመጠበቅ በባንክ ገብቶም በጥሬ ገንዘብ ማውጣት የሚቻለው 2000 ብር ብቻም ሆኗል። ሁኔታው በጦርነት ስጋት የመጣ ነው የተባለም ሲሆን ከመቀለ ውጪ ባሉ ከተሞችም የታየው የጥሬ ገንዘብ እጥረትና ወደ ዋና ከተማዋ ድረስም ዘልቆ ነዋሪዎችን ማስጨነቅም ከጀመረ ቀናት ተቆጥረዋል። ይህንንም ተከትሎ በመቀለ የሚስተዋለው አየር ጥቅምት 2013 ዓ.ም ጦርነቱ ሊጀማምር ሲል የነበረውን መጥፎ ጊዜም የሚያስታውስም ሆኗል። ሐሙስ ጥር 21 ቀን 2018 ዓ.ም በመቀለ የሚገኙ የመንግስትና የግል ባንኮች ከወትሮ በተለየ በጥሬ ገንዘብ ፈላጊዎች ተጨናንቆ ቢታዩም ባንኮቹም ለማስተናገድ ተቸግረዋል። በርከት ያሉም የኢትዮጵያ ንግድ ባንክ ቅርንጫፎች ሲስተም የለም በሚል ምክንያት ከአገልግሎቱ ውጪ ሆነው ሲውሉም ጥቂቶቹ ግን ለአንድ ደንበኛ 2000 ብር ብቻ ሲሰጡም ውለዋል። ጥቂት የሚባሉ የግል ባንኮች ግን ጠዋት ላይ የብሔራዊ ንግድ ባንክን አሰራር በመከተል እስከ ብር 50,000 ጥሬ ገንዘብ በመስጠትና በኤቲኤም ማሽኖቻቸው ማስተናገድ ቢጀምሩም በተገልጋይ ብዛት ከሰዓት በኋላ 10,000 ወደ መስጠት ግን ወርደው ውለዋል። ሁኔታውም ተረጋግቶ በቢሊየን የሚገመቱ ከባንኮች ውጪ ያሉ ብሮች ካልተመለሱ በሚቀጥሉት ቀናት ጥሬ ገንዘብ ከባንክ የማውጣት አገልግሎት ሊቆምም ይችላል ሲሉ የባንክ ባለሙያዎችም ስጋታቸውን ገልጸዋል። ከወቅታዊ ሁኔታም ጋር ተያይዞ የመቀለ ከተማ በርካታ ነዋሪዎች ምግብና ምግብ ነክ እቃዎችንም ሲገዙ በስፋት ተስተውለዋል። ሲሆንም እንደ ዘይት በነበሩ አይነት እቃዎች ላይም የ500 ብር ጭማሪም ተስተውሏል። ከሐሙስ ጥር 21 ቀን 2018 ዓ.ም ጀምሮ ወደ ሁሉም የትግራይ አውሮፕላን ማረፊያዎች የተቋረጡ በረራዎች ዛሬ አርብ ጥር 22 ቀን 2018 ዓ.ም እንደሚኖሩ የኢትዮጵያ አየር መንገድ የተጓዥ ዲጂታል ሲስተምም ያሳያል። አንድ የአየር መንገዱ ሰራተኛም እንደተናገረው የዛሬው በረራ የተቋረጠው በመጥፎ አየር ሁኔታ እንዳልሆነ እናም ከዚህ ውጪ ያለው ምክንያት ምን እንደሆነ ከበላይ አካላት እንዳልተነገራቸውም አስታውቋል። Ahead of the elections this summer, there have been reports of fighting between the Federal Army and Tigray fighters in western Tigray. The region remains a source of disagreement. The government says it will be resolved through referendum. However, some 1 million people were forced from their homes in the area during the conflict and are living in makeshift camps, and it is unclear whether they will be able to cast their ballot. ውድ አድማጮቻችን ለጊዜ የነበሩ መረጃዎች ይህን ይመስላሉ። ፈጣን መረጃዎች እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ።
መልካም ጊዜ